አንድ ነፍስ በክህደት ስለታረደች ፍትህ ግን አይኗን ጨፍና ዛሬ ነፍሰ ገዳዮቹን በነጻ አሰናበተችም። ለመሆኑ የንጹሃን ደም ሲፈስ ሰማይ ዝም ይላል? ይህ ዜና ዛሬ ህሊናን በቁም የሚያደማ በሐዘን ላይ ሐዘን በስብራት ላይ ስብራትን የሚጭር የቁጭት አለንጋ ሆኖ ዳግም አገርሽቷል። ያንን ምስኪን ወጣት አድብተው በገዛ ቤቱ ያረዱትን ጨካኞች ዛሬ በነጻ መለቀቃቸው ሲሰማም ሰማይነትና ህሊና ያለው እያንዳንዱ ዜጋ በከፍተኛ ቁጣ እየተናወጠ ይገኛል። ይህ መርዶ የስፖርቱን ቤተሰብ ብቻ ሳይሆን መላውን የሀገሪቱን ህዝብ ልብ የሰበረም ሰማይነትን በምድር ላይ ያረከሰ አስደንጋጭ እውነታ ነው። ከሁለት ዓመት በፊት የኢትዮጵያ እግር ኳስ ጥቁር ማቅ የለበሰበት ደማቅና ተስፋማ ኮከቡን በድንገት ያጣበት ያ መርዶ ዛሬም ድረስ እንደ ትኩስ እሳት ይፋጃል። ያ አመለሸጋ የእግር ኳስ መሐንዲስ አለልኝ አዘነም የህይወት ሻማው በግፍ የጠፋው ገና በወጣትነት ማለዳው ነበር። በጣም የሚያመው ግን ክህደቱ በቅዱስ መቅደስ መፈጸሙ ነው። በፈጣሪ ፊት በቁርባን ትዳር መስርቶ የሙሽርነት ወዙና ሽታው ሳይለቀው በክፉም በደጉም አልለይም ብላ በቅዱስ መቅደስ ፊት የማለችው የገዛ ሚስቱ ክህደት ፈጸመችበትም። በትውልድ ስፍራው በአርባ ምንጭ ያ አስደንጋጭ መርዶ ሲሰማም መላው የሀገሪቱ ስፖርት ቤተሰብ በእንባና በዋይታ ተናውጦም ነበር። ያኔ ህዝቡ ያለቀሰው ፍትህ እነዚህን ጨካኝ ነፍሰ ገዳዮች ለፍርድ ያቀርባል ብሎም በጉጉት ጠብቆም ነበር። ዛሬ ግን የተሰማው ውጤት ህሊናን ያደማል። ያለልኝ አዘነ ደም ዛሬም ከማህፀነ ምድር የፍትህ ያለ እያለ ይጮሃል። ላለልኝ ፍትህ ይገባዋል፣ ዝም አንበል፣ ሁላችንም ድምፅ ልንሆን ይገባል።